አዶናይ የተናገረው ነገር በእርግጥም እውነት ነው። ራምዚን ሪል ስቴት ፎሎ የማስደረግ ቻሌንጅ ለአቡኪር የበጎ አድራጎት ድርጅት የተሰጠውን ቻሌንጅ ተቀብሎ ራምዚልን ፎሎ የማስደረግ ቪዲዮ ሰርቶ ነበርና የአቡኪርን ቪዲዮዎች የለቀቃቸውን እያየሁት 1 4 ሰው 5 ሰው በቃ ሪፖስት ያደረገው ለመልካም ስራ እንዴት እናንሳለን? እንዴት 4 ሰው ብቻ እንዴት በቃ 8 ሰው ትልቁ 8 ሰው እንዴት ወይ ተቀናናላችሁ ወይ እርስ በርሳችሁ አትዋደዱም ወይ ምንድነው? አንዱ እንዳያድግ ነው የምትፈልጉት ሁሉንም ወይ እናንተ ራስ በባዶ አዶናይ ይችላል አዶናይ እንደዚህ ነው ማለትማ ማንም ሰው ያውቃል። ስለዚህ በአንድ ቀን የሚሞላውን 1 ሚሊዮን ፎሎወር ምንም ናት። ለበጎ ነገር ተጠቀሙበት አካውንታችሁን። አሁኑኑ እየገባችሁ ቪዲዮዎቹን ሪፖስት በደንብ ሼር እያደረጋችሁ ፎሎ እያደረጋችሁ ራምዚን ሪል ስቴት እስቲ በአንድ ቀን የማስደሰት በቃ ለመልካም ነገሮች መቆም እንጀምር። እስቲ መጥፎ ነገር ቢሆን በአንድ ሪፖስት ታረጉታላችሁ ዲዩት አርጋችሁ ሰሩበታላችሁ። ይችላል ከማለት በፊት እናንተም ትችላላችሁ። ማድረግ ቀላል ነገር ነውና አሁኑኑ ወደ ተሳትፎ ግቡ። ዝም ብላችሁ በባዶ ወሬ ከማውራት